እባክህ ናታንን ግን ተው። እባክህ ከዚህ በኋላ ስትስቀኝ መቋቋም አይችልም። እባክህ ምንም ችግር የለውም። ናታን ነፃ መሆን ይችላል። ካልሆነ ግን ብቻ ምርጫ አንቺ። ልጆች ይሆናሉ በቃ ማንም ነገር በቃ የመጡትን አስቀምጠው ለመሄድ። ስለዚህ ነው እነሱ ካልፈለጉኝ ልናያቸው እንጂ። አቶ ናታን ሰለሞን አሁን ሳስበው ከተኛህበት አለነብ የነቃ ይመስለኛል። እኔም አንዳንዴ ገና ድሮ ላይ ያለ ሁሉ ይመስለኛል። ለማንኛውም አሁን ሁሉም ጦርነት በይፋ እንደተጀመረ ልነግርህ ነው ይችን አጠር ያለች መልእክት ያስቀመጥኩልህ። በነገራችን ላይ ይገለኝ ይሆን ብለህ እንዳፈራ። እኔ የሰው ልጅ ሲሰቃይ እንጂ ሲሞት አያስደስተኝም። ከሞተማ ምኑን ተቀጣ? እንዳውም ሞት ለዛ ሰው እረፍት ነው። ከዚያ ይልቅ በቁሙ ሲሰቃይ ማየት የበለጠ ያስደስታል። እኔም የአንተን ስቃይ ከማየት የተሻለ ደስታ የለኝም። እባክህ ናታን ተረጋጋ። እሱ የሚፈልገው አንተን ማሰቃየት እንደሆነ ነግሮሃል። እባክህ ወደ ወጥመዱ አትግባለት። እባክህ ናታን አትሂድ። ሁሉንም ነገር በእርግጥ አብዛኛውን ወስጄዋለሁ። አሁን የቀረኝ አንድ ነገር ነው። አንተ እሱን መቼም ማድረግ አትችልም። እሷ ዕቃ አይደለችም፣ በገንዘብ የምትገዛት። ሌሎቹን ተገዛቸው፣ እሷን አትገዛት። እባክህ ናታን ተረጋጋ። እሱ የሚፈልገው አንተ ማብሸቅ ብቻ ነው። ብትፈልግ እንኳን ምንም ነገር አይነግርህም። አያት፣ እሷ ከማንምና ከምንም በላይ ታውቀኛለች። ደግሞ እንዴት ነው ያማረብሽ! ታውቂያለሽ፣ ይሄ ፈሪ መጥቶ ከኋላ ያጠቃኝ ኖሮ እኮ ይሄን የኔ ሚስት ነበርሽ። ውሻ ማን እንደሆንኩ ታውቃለህ? ማንስ ብትሆን ትሰማኛለህ? አንተ ከነዛ ሰዎች ውጪ ምንም ማለት ነው እንደ ቆርቆሮ እየጨው ዝም ብሎ እየጨው ሰው። ወንድ ከሆንክ ፊት ለፊት እንደ ወንድ ተጋፈጠ፣ አትፍራ። አሁን ደግሞ ሌላው ጠላት የመጣ ይገርማል። እኔን ለመጣል አንድ ላይ ተሰብስባችኋል። ካንተ ጋር ምንም ንግግር የለኝም። ናት እንውጣ። ይህን ሰውዬ ዋጋውን ሳልሰጠው የትም አልሄድም። እባክህ ናታን ልለምን፣ ስሞትልህ ከዚህ እንሂድ። ቆይ አንተ ከመቼ ጀምሮ ነው እንደዚህ ለመጣላት መፋጠጥ የጀመርከው? ልክ ናት። ቆይ አንተ ከመቼ ጀምሮ ነው ወንድ ሆነ ለመጋጨት የምትሞክረው? አንተ ማትረባ ጭራሽ ዝም ስል ወንድነቴንም ተጠራጠርከው? ቆይ አሁንስ በቃ ምንድን ነው እንደዚህ ድርቅ ማለት? ስማኝ፣ ከሁለቱ እንድርቅ እፈልጋለሁ። እሺ ናታን እንውጣ። ሁሉም የፈለጉትን ሊሉ ይችላሉ፣ ግን እንዳታምኛቸው። አንቺ ከጎኔ ካለሽ ምንም ነገር ቢሆን አደርጋለሁ። ተው ካልሽኝ ሁሉንም ነገር ላንቺ ስል ተዋለሁ። ልቀቀኝ። ከኔና ከናታን ራቅ። አልችልማ። ካንቺ ማራቅ በፍጹም አልችልም።